በስዬ አባትሽ ምንድነው የሚሉት ያንተስ አባት ምንድነው የሚሉት ስም ካላወጣው ብሎ ይሁሉ ዝርዝር ውስጥ መግባት ያስፈልጋል ሂሩቴ የጠራሁሽ እኮ ቤተሰቦቻችን ቀዝቃዛ ጦርነት ውስጥ ሊገቡ ነው ምን እናርግ ልልሽ ነው ጭራሽ ከኔ ጋር የሞቀ ጦርነት ውስጥ መግባት ፈልገሻል ታዲያ ስም ለማውጣት ታዲያ ምን ይሄ ሁሉ ትግል ያስፈልጋል ትግልማ ያስፈልጋል ግን እኔና አንቺ ነን መታገል ያለብን ሂሩቴ ስም ምን ያህል ዋጋ እንደሚያስከፍል አንቺ አልደረሰብሽም ምን ማለት ነው አልገባኝም በስዬ በስዬ አትበይኝ በቃ እንደው ይልሽ አንቺ እንደው በስዬ ስትይ እኔ ራሱ የበሰልኩ ነው የሚመስለኝ በስዬ የቀረብኩልሽ ነው የሚመስለኝ በስንቱ ብለሽ እንዳትጠሪኝ ሁለተኛ ታዲያ ማን ብዬ ልጥራ ምን ሆኗል እንጃ እኔ በቃ ስሜን ጠላሁት ለካ መዝገቡ ወዶ አይደለም ስሜ ዱባለ ቢሆን እሰደድ ነበር ያለው እውነቱን ነው አሁን አይደል እንደሚገለጥ ማን ነው ደግሞ መዝገቡ ዱባለ እንዴት አታውቂው ማን ነው መዝገቡን ያላሰ መዝገቡ ሰው መስሎሽ ነው እንዴ ታዲያ ምንድነው ያዳም ረታ ገጸ ባህሪ እኮ ነው መዝገቡ ዱባለ ታዲያ መዝገቡ ዱባለ አትለኝም በስ ያስታወስኩት እኮ በምን አነሳሽው መዝገቡ እኮ ነው ያነሳው መዝገቡ እኮ ለምን አነሳው ያባቴ ስም የኔ ስም ቢሆን ኖሮ ሰደድ ነበር በማለት መሰለኝ ምን ሆነ ነው ግን አንተ በስዬ ሂሩቴ አረተይ ዛሬ ሆንኩትን ተይ ምን ሆነ ነው ዛሬ ባንክ ቤት ገባሁ ስሜ እስኪጠራ ወረፋዬ እስኪደርስ ቁጭ ብዬ እጠብቃለሁ ልክ ስሜ ሲጠራ ሁለት ሴቶች አይሉ ምን ማለት ነው ሳቃፍኗቸው ነው በኔ ስም እኮ መሳለቃቸው እኮ ነው በስዬ ደግሞ አሁን ባንተ ስም መሳቃቸውን በምን አወቅ እኔም መስሎኝ ነበር ራሴን ለማጽናናት ግን አይደለም ሂሩቴ ልክ ከናባቴ ስም በስንቱ ቁጣው ሲባል ለቀቁት አልኩሽ ለቀቁት በመከራ ባንክ ቤቱ ተረብሾ እንደምንም ብለው ተረጋጉ በኋላ መተው ቁጭ ባልኩበት ወንድማችን እባክህ ለሰውም ጦስ አትሁን ይሄን ስምህን ለውጠው አሉኝ እኔም ወስኛለሁ ሂሩቴ ተስማምቻለሁ ሂሩቴ ገና ለገና ሁለት ሴቶች ገለፈጡ ብለህ ነው እንዴ ስምህን የምትቀይረው አይደለም እነሱ እንደወስር ረድተውኛል እኔ ግን ሐሳብ ውስጤ ነበር እንዴ አስብ እንጂ ሂሩቴ እውነት እንነጋገር ከተባለ እኮ ለምደነው ነው እንጂ እኮ በስንቱ ከባድ ስም እኮ ነው ሂሩቴ አባቴ ሲገባባ በስንቱ ቅጣው ሲሆንማ የሆነ ባዕድ ነገር እኮ ነው ሰዎች ይጨንቃቸዋል ይከብዳቸዋል አትሳሳት በስዬ ባዕድ የሚባል ስም የለም ዋናው ነገር ስምህን የሚያጠፋ ሳይሆን የሚያለማ ስራ መስራት ነው ያን ያየ ስምህ ከመጠሪያ አልፎ ብራንድ ይሆናል አይደል በስዬ አቤት ሂሩቴ እውነትሽን እኮ ነው እንዴት አላሰብኩትም ብራንድ የሚሆን ስም እኔም ፕሮግራሜ ላይ ጠንክሬ ብሰራ አሪፍ ፕሮግራም ስሰራ ተወዳጅ ሲሆን ስሜ ወደ ብራንድነት ይቀየራል እንደው በስሜ ሬዲዮ ጣቢያ ከፍታለሁ በስንቱ ኤፍኤም አለቀ እንዴት አልመጣልኝም ስምህን ከፍ የሚያደርግ ስራ መስራት ነው አይደል በስ ዋው ልክ ብለሻል ሂሩቴ ግን ልጃችን የኔ ዕጣ እንዳይደርስበት ቆንጆ ጥሩ ስም ነው የምናወጣለት በስዬ እድሉን ካገኘን ነው አባቶቻችን አምድረዋል ታያቸው እነሱም በሌላ አጀንዳ እንወጥራቸውና የስም ማውጣቱን ጉዳይ እንዲረሱት እናረጋለን እኮ ምን አድርገን ይኸውልሽ ለምሳሌ ለምን እንዲያ እናረግም የኔን ቤተሰቦች እዚህ ኑና ኑሩ ለምን አንላቸው በስዬ ደግሞ እሺ ይሉሃል እሱም አይሉም እንደማይሉ አውቄ አይደል እንዴ በተለይ ማየማ ተስማማን በፍጹም አታስበው ቆይ በዚህ ሐሳብ ብቻ ስም የማውጣቱን ሐሳብ ይተውታል ብለ ታስብ አይሩቴ ለጊዜው ይሄንን እናስይዛቸዋለን ከዛ በኋላ የአጀንዳ ማአት ባናቱ እየሰጠን ጊዜ ማሳጣት በቃ ተበስዬ ግፋር ነው ተውታ እውነትህ ነው በስዬ በጣም ጥሩ ሐሳብ ነው በላሁን እንሂድ ቆያችሁብን እንዳይሉ እንዴ ልጃችንን የባድ ስም ሰጥተው ሊያራርቁ ነው እሺ ባንስማማ አይገርምም በስዬ በላይ አጀንዳ ሰጥተን ሐሳባቸውን እናስረሳቸው አልክ ታዲያ አንዳንድ ጊዜ እኮ ጭንቅላትህ ሁሉ ጊዜ ማለት ነው ጸባይ ነው እንጂ ምን ጸባይ ምን ሆነ ያው በስዬ እንደ ስም ለምደነው ነው እንጂ ምን ከን እኮ ያጣው ማንስ እንከን ያጣዋል እንዴ እሱን እኮ ነው ማለት በስዬ ቶሎ ትረዳኛለህ እኮ በላሁን ወተን አንዳንድ ነገር ገዛስተን እንመጣለን እሺ ምን ስጋ ምናምን ነገር አሰብሽ እንዴ አይሻልም አረዝም በባክሽ አትጨነቂ ገንፏቸውን ይላሱ አይ በስዬ ደግሞ እንደዚህ አይባልም እንዴ እንደዚህ ሰብሰብ ስንልማ ለየት ያለ ነገር ማቅረብ ነው እንጂ ሰማሻ ባንክ ቤት ገብቼ ነበር ስለ እሺ አራይዞ በስዬ እኔም አግዛለሁ እንዳታስብ እሺ ወይ በስዬ አጀንዳ ይሄ ደግሞ እንደ ካሳት ያታቀ